Now watch Machuca in the red vest. They don't like each other, these two, and you'll see why. በቃ ኦኬ በወኔ ትነሳና የሆነ ሄድና የሆነ ቦታ ይዋርጋል። አሁን ማጣትና ድህነት ነው ኃጢአት። ሰው እረኛ ብሎ ሰው ይሰድባል። እረኛማ እንዴ ኢየሱስ ክርስቶስም እረኛ ነው ሆኖ ተፋጥፈጣክም ቢሆን አሸንፋ አሳየን። ኦፍ ኮርስ ብዙ ጠልፎ ጣዮች በቢዝነስ ውስጥ አሉ። ብዙ ፌለሪቲዎች አሉ። በዓለም አትሌቲክስ ታሪክ ውስጥ ጀግና የሚባሉ ብዙ አትሌቶች አሉ። ታላላቅ የሚባሉም ጥቂቶች ተፈጥረዋል። ነገር ግን ከአትሌቲክስ ስፖርት በላይ ግዙፍ ሆነ የዓለም መድረክ ሙሉ በሙሉ ተቆጣጥሮ ስሙ የድል ከፍታ መለኪያ የሆነ አንድ ንጉስ ብቻ አለ። እሱም ሻለቃ ኃይሌ ገብረስላሴ ነው። ብዙዎች ኃይሌ ስታዲየሞችን ሲያንቀጠቅጥ የዓለምን ሪከርዶች 27 ጊዜ እንደ ቅጠል ሲያረግፍ እና ያንን የማይጠፋ አሸናፊ ፈገግታውን ብቻ ነው የሚያውቁት። ነገር ግን ይህንን ግዙፍ ስኬት፣ ይህንን የማይደፈር ታላቅነት ስፖርታዊ ሳይንስ እንኳን ሙሉ በሙሉ ሊተረጉመው አልቻለም። ዛሬ በማለዳ ፖድካስት ስለ እኚህ የዓለም ባለውለታና የሀገር ኩራት እስካሁን በዓለም አቀፍ ደረጃ በሚስጥር የተያዙ የሰውን ልጅ አእምሮ እጅ በአፍ የሚያስጭኑ ሳይንሳዊና ታሪካዊ እውነታዎችን በማያደናግሩ እውነተኛ ማስረጃዎች አስደግፈን ወደ እናንተ እናደርሳለን። ለመሆኑ አንድ ተራ የሰው ልጅ በደቂቃ ስንት ጊዜ ይተነፍሳል? በከፍተኛ የሩጫ ውድድር ላይ ያለ አትሌት ሳምባው ምን ያህል ኦክሲጅን መሸከም ይችላል? የስፖርት ሳይንቲስቶች እንደሚነግሩን አንድ መደበኛ የረጅም ርቀት አትሌት ከፍተኛ ፉክክር ላይ ሲሆን የልብ ምቱ በደቂቃ እስከ 180 ወይም እስከ 190 ሊደርስ ይችላል። ነገር ግን የኃይሌ ገብረስላሴ አካላዊ መዋቅር ሲመረመር ሳይንቲስቶች የደረሱበት ሁኔታ የሕክምናውን ዓለም ግራ ያጋባ ነበር። ኃይሌ የተፈጥሮ ሳይንስን ሕግጋት የጣሰ ልዩ የሳምባና የደም ዝውውር ስርዓት አለው። ሳይንሳዊ መለኪያው ከፍተኛው የኦክሲጅን አጠቃቀም መጠን ይባላል። በአማካኝ የአንድ ጤነኛ ወንድ ማክሲመም ከ45 እስከ 50 ሲሆን ከፍተኛ ብቃት ያላቸው አትሌቶች ደግሞ 80 ይደርሳል። ነገር ግን የኃይሌ ገብረስላሴ የኦክሲጅን የመምጠጥና የማሰራጨት አቅሙ አስገራሚ በሆነ ሁኔታ ከ90 በላይ ሆኖ ተመዝግበዋል። ይህ ማለት ኃይሌ በሚሮጥበት ጊዜ ሳምባው እንደ ተራ ሰው ሳይሆን ልክ እንደ ጀት ሞተር ኦክሲጅን እየመጠጠ ወደ ደም ሴሎቹ ያሰራጭ ነበር። ጡንቻዎቹ በፍጹም አይደክሙም። ማቃጠል፣ ላስቲክ አሲድ አያመነጩም። እሱ ሜዳ ላይ የሚሮጠው በሰውኛ አቅሙ ሳይሆን በሳይንስ ሊገለጽ የማይችል የተፈጥሮ ተአምር ነበር። ይህንን ልዩ ሳይንሳዊ ብቃት የፈጠረው ግን የላቦራቶሪ ምርምር አልነበረም። እውነተኛና 100% ማረጋገጫ ያለው ታሪካዊ ሚስጥር የሚጀምረው ከአሰላ ገጠር ነው። ኃይሌ በየቀኑ ወደ ትምህርት ቤት ለመድረስ ብቻ 10 ኪሎ ሜትር ወደፊት 10 ኪሎ ሜትር ደግሞ ወደ ኋላ በድምሩ 20 ኪሎ ሜትር ይሮጥ ነበር። ያውም ከባህር ጠለል በላይ ከ2500 ሜትር በላይ ከፍታ ባለው አየር በቀላሉ በማይገኝበት አስቸጋሪ ስፍራ። ይህ በየቀኑ የተደጋገመ የህይወት ትግል በሳይንስ ሃይ አልቲቲዩድ ሃይፖክሲያ የሚባለውን የተፈጥሮ ስልጠና በነፃ ሰጠው። ልቡ ትልቅ ሆነ፣ ሳምባው ሰፋ፣ ደሙ ደግሞ ኦክሲጅን ተሸካሚ የሆኑትን ቀይ የደም ሴሎችን ከመጠን በላይ እንዲያመርት ተገደደ። የዓለም ሳይንቲስቶች በሚሊዮን የሚቆጠር ዶላር አውጥተው ሊሰሩት ያልቻሉትን ፍጹም አትሌት የኢትዮጵያ ተራራዎችና የኃይሌ ጽናት ገና በልጅነቱ ሰርተው ጨርሰውት ነበር። ስለዚህ እኮ ነው ኃይሌ በዓለም አቀፍ መድረኮች ላይ ሲሮጥ ሁል ጊዜ የግራ እጁ ወደ ሰውነቱ ተጠግተው የሚታየው። ብዙዎች ይህንን የሩጫ ስታይል ቴክኒክ ይመስላቸው ነበር። ነገር ግን እውነታው ሌላ ነው። ይህ እጅ በልጅነቱ የትምህርት ቤት ደብተሮችን አጥብቀው የያዘበት እጅ ነበር። ያ የገጠር ልጅነት ትዝታዎች በጡንቻው ትውስታ ሜስኩል ሚሞሪ ውስጥ እስከ መጨረሻው ታትመው ቀርተዋል። ኃይሌ በዓለም መድረክ ላይ የሮጠው የዓለምን ሪከርድ ለመስበር ብቻ አልነበረም። ያንን ደብተር ይዞ ወደ ትምህርት ቤት የሚሮጠውን ታዳጊ ሕፃን ፍጥነት ለዓለም ለማሳየት እንጂ።
ኃይሌ ገብረስላሴ የሰውን ልጅ አቅም ድንበር በአሸናፊ ፈገግታ የለወጠ የዓለሙ ብቸኛ ንጉሥ ነው። ሐምሌ 1996 ዓ.ም አትላንታ አሜሪካ የ100 ዓመቱ የኦሎምፒክ መድረክ። ዓለም በጉጉት የሚጠብቀው የ10,000 ሜትር የፍጻሜ ውድድር ሊጀመር ጥቂት ሰከንዶች ብቻ ቀርተውታል። ነገር ግን ከእግረኛው በስተጀርባ በወቅቱ በዓለም አቀፍ ደረጃ በሚስጥር የተያዘ አንድ አስፈሪ እውነት ነበር። የአትላንታ ስቴዲየም የሩጫ ትራክ አዲስና እጅግ ጠንካራ ሮክ ሃርድ ሰርፌስ ተደርጎ የተሰራ ነበር። ይህ ሰው ሰራሽ ኮንክሪት የሚመስል ወለል ለረጅም ርቀት ሯጮች እግር ፍጹም ሲሆን ነበር። ከውድድሩ ሰዓት በፊት የኃይሌ ገብረስላሴ ቁርጭምጭሚት ጅማቶች በትራኩ ጠንካራነት ምክንያት በከፍተኛ ሁኔታ አብጠው ነበር። ሊደርስ እንደሚችል አስጠነቀቁት። ውድድሩ ሲጀመር ኃይሌ በእያንዳንዱ እርምጃው የሚሰማውን የህመም ሲኦል ደብቆ በፈገግታ መሮጥ ጀመረ። የሰው ልጅ የስነ ልቦና ሳይንስ፣ ስፖርት ሳይኮሎጂ። ኃይሌ ያንን የጅማት መቆጣት ህመም እንዴት ችሎት እንደሮጠ ዛሬም ድረስ መገመት አይቻልም። እያንዳንዱ ረገጣው በደም የተጻፈ የጽናት ተአምር ነበር። ውድድሩ የመጨረሻው ዙር ላይ ደረሰ። ኃይሌና ታላቁ የኬንያ ጀግና ፖልቴርጋት ለብቻ ቀሩ። ህመሙ ጣሪያ ነክቷል። ፖልቴርጋት በከፍተኛ ፍጥነት ወደፊት መራ። ኃይሌ ሊሸነፍ የደረሰ መሰለ። ነገር ግን በዚች የመጨረሻ ሰከንድ ላይ በኃይሌ አእምሮ ውስጥ ያለው ብቸኛው ነገር የሀገር ክብር ነበር። የሰው ልጅ አካል ሙሉ በሙሉ ደክሞና ተስፋ ቆርጦ በሚቆምበት ሰዓት አእምሮ አካልን ሙሉ በሙሉ ተቆጣጥሮ ከተፈጥሮ በላይ የሆነ አቅም የሚፈጥርበት ድንቅ ሳይንሳዊ እውነት አለ። ኃይሌ ያንን ከባድ የጅማት ህመም ወደ ጎን በመተው በመጨረሻዎቹ ሜትሮች ላይ ራሱን ማንም ሊገምተው በማይችልበት ፍጥነት አስወነጨፈ። በሰዓት 24 ኪሎ ሜትር በሆነ ፍጥነት ልክ እንደ ጀት ተወንጭፎ ፖልቴርጋትን በመጨረሻዎቹ ሜትሮች ላይ ቀድሞት ገባ። አዲስ የኦሎምፒክ ሪከርድ ሰበረ። ዓለም በድንጋጤ ተዋጠ። ሳይንቲስቶች የኃይሌን እግር ከውድድሩ በኋላ ሲመረምሩ ቆዳው ተቀዶ በደም ተለውሶ ነበር። ኃይሌ ያሸነፈው እግሩ ሰላም ሰጥቶት ሳይሆን የአእምሮውን ህመም ድል ለሚያደርግበት የጽናትና የሀገር ፍቅርና መስዋዕትነትን ስላወቀበት ነበር። እሱ የዓለም አትሌቶች የወርቅ ሜዳሊያቸውን አግኝተው ታሪካቸውን አስመዝግበው ስፖርቱን ሲያቆሙ ህይወታቸው ወደ ተራና ተረስቶ ወደ መኖር ይወርዳል። ነገር ግን ለኃይሌ ገብረስላሴ የሩጫውን ሜዳ መልቀቅ ማለት የሌላ ትልቅ ታሪክ መጀመሪያ እንጂ ማብቂያ አልነበረም። ሳይንቲስቶችና የስነ ልቦና ባለሙያዎች እንደሚነግሩን በአንድ መስክ ላይ እጅግ ስኬታማ የነበረ ሰው ወደ ሌላ ፍጹም የተለየ ዘርፍ ሲገባ የመውደቅ እድሉ ሰፊ ነው። ነገር ግን ኃይሌ በሩጫ ሜዳ ላይ የተጠቀመበትን ያንን የማይሸነፍ አእምሮ ወደ ንግዱ ዓለም ይዞት ገባ። አንድ የማራቶን ሯጭ ውድድሩን ከማሸነፉ በፊት ረጅም ርቀት አስልቶ እንደሚሮጥ ሁሉ ኃይሌም በኢኮኖሚው ዘርፍ የረጅም ርቀት ስትራቴጂ ነደፈ። ዛሬ ኃይሌ ገብረስላሴ የሀገር ውስጥ ምርትን በማበረታታት በሆቴልና ቱሪዝም ዘርፍ፣ በሪል ስቴት፣ በግብርና እንዲሁም በኮንስትራክሽን እና በኤሌክትሪክ መኪናዎች መገጣጠሚያ ማራቶንስ ሞተርስ ላይ በሺዎች የሚቆጠሩ ኢትዮጵያውያን የስራ ዕድል የፈጠረ የግዙፍ ኢምፓየር መሪ ነው። ዓለም አቀፍ የቢዝነስ ተንታኞች የኃይሌን ስኬት ሲያጠኑ የደረሱበት አንድ እውነተኛ መደምደሚያ አለ። እርሱ በስፖርት ዓለም ያሳየውን ፍጹም ዲሲፕሊን፣ ትዕግስትና ጠንክሮ የመስራት ባህል ወደ ንግዱ ዓለም 100% አሻግሮታል። ኃይሌ ቢዝነስን የሚያየው ልክ እንደ ሩጫ ውድድር ነው። ለአጭር ጊዜ ትርፍ መሯሯጥ ሳይሆን በጽናት ተጉዞ ዘላቂ ስኬት ላይ መድረስ። ኃይሌ ገብረስላሴ በአትሌቲክሱ ታሪክ 27 ጊዜ የዓለም ሪከርድን ሲሰብር የኢትዮጵያን ስም በዓለም አደባባይ ከፍ ሲያደርግ ስሙ የድል መለኪያ ሆኗል። ዛሬ ደግሞ በቢዝነስ ዓለም
የብዙዎቹን ሕይወት በመለወጥ ላይ ይገኛል። ሳይንሱ አካላዊ አወቃቀሩን መርምሮ ይደነቅ ይሆናል። የታሪክ ጸሐፍቶችም ድሎቹን መዝግበው አይጠግቡም። ነገር ግን እውነተኛውና ትልቁ ምስጢር የኃይሌ የውስጥ ማንነት ነው። ያ የማይበገር የኢትዮጵያዊነት ጽናትና ለአፍታ እንኳን ከፊቱ የማይጠፋው ወርቃማ ፈገግታው። እርሱ ትናንትም ዛሬም ነገም የአሸናፊነት ትርጉም ነው። ይሄ ማለዳ ፖድካስት ነበር። ቸርን ሰንብት።